እነዚህ ልጆች እኔን አቆመ በእኔ ፊት ኤፍሬም እንደዚህ ብር ተከፍሎ ሲከፈለው ነበርክ ሩታ አስታስደግም ነበራችሁ። ስለዚህ አሁን ምን እናርገ? ሩትን ምን እናርገ? ታይ ምናምን እንልባል። በቃ ከህይወታችሁ ትውጣ ትራቅ። ሄርሜላ ከህይወታችሁ ትውጣ ተዱኝ አለ። እሱ ከሄርሜላ ጋር መሆን ነው የሚፈልገው። የዚህ ሁሉ ድርጊት የዳረገው ኤፍሬም ወንድሙ ነው። በቃ ከሩታ ጋር እንዲሆን ነው የሚፈልገው። ምን አረግ ኤፍሬም ምን ያላደረገው ነገር አለ? ብር ተከፍሎት እኮ ነው መተትና ድግምት ያሰራው። ዝም በል በእናትህ። አሁንም ቢሆን በእልህ ኤፍሬምና ሩት የሆነ ነገር ሊያደርጉ ይችላሉ። ለምን ያለ ስማቸው ስም እየሰጧቸው ነው። በመጀመሪያ አንተ ማን ስለሆንክ ነው ከህይወታቸው ትውጣ ትግባ ምናምን የምትለው? ማን ብለህ ነው የምታስበው? ራስህን እንደማን ነው የምታየው? ይህ ልጅ ያለ ስሟ ስም እየሰጣችኋት ነው። ሩት ላይ ሁላችሁም ሩት ላይ መታችሁ እየደፈደፋችሁ ነው። ሩትን ደም ቆም ብላችሁ ማስተዋል ያቃታችሁ ነገር ሩትን ስታውቋት እንደዚህ አይነት ልጅ አልነበረችም። ዛሬ ከመሬት ተነስታ አብርሃም ላይ ሊያሰራ ምናምን አትል። ሰላም የተከበራችሁ የተወደዳችሁ የግሬስ የጨረቃው እንዲሁም የኔ ፋሚሊ እንዴት ታደራችሁልኝ? እኔ ያለሁ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ትናንትና ግን በኢየሱስ ክርስቶስ የፈራሁት አልቀረም። እግዚአብሔርን ነግሬያችሁ ነበር። የፈራሁት አልቀረም። ምን እያደረጋችሁ ነው? እነ ቡዜ ምን እያደረግሽ ነው? ቡዜ አራ ግን እነ ዳዊት እነ ኤፍሬም ምን እያደረጋችሁ ነው? ምንድነው እየሰራችሁ ያላችሁት? አብርሃም ላይ እየተደረገ ያለው ነገር እስከ ዛሬ ድረስ ያ ሁሉ አውርተን ያ ሁሉ ተነጋግረን ያ ሁሉ ተጨቃጭቀን ከእናንተ ጋር ምንድነው እያደረጋችሁ ያለ? ልጁ ቆይ ታንቆ ራሱን ያጥፋላችሁ ወይ? ህይወቱ ይጥፋ እንዴ? ህይወቱ ይበላሽ እንዴ? ኧረ ተው በፈጠራችሁ። ኧረ ሩታ ተይ። ኧረ ተው። እኔ በጣም እየተናደድኩ ነው። እግዚአብሔርን የምሬ ነው። እንደዚህ አይነት ድርጊት ለምንድን ነው የምታረጉት? አብርሃም ህይወቱ ሲጣርጎ እንዲያጠፋ ነው የምትፈልጉት ወይስ ምንድነው እቅዳችሁ? ምንድነው? ለምንድነው እንደዚህ አይነት ጨዋታ የምትጫወቱት? በሰው ህይወት ቁማር ለምንድነው የምትጫወቱት? ኧረ ተው በፈጠራችሁ ተው። እኔ ትላንትና ቪዲዮን አይቼ እግዚአብሔርን አልቅሻለሁ። የምሬ ነው። አብርሃም አይዞህ ወንድሜ፣ እኔ በጣም አዝኛለሁ እውነት። ኤፍሬም ግን ምን እያደረግክ ነው? ምን አይነት ስራ ነው የምትሰራው? ኧረ ይበቃሃል። በቃ ኤፍሬም ይበቃሃል። የወንድም ያ ሁሉ ስቃይ አሰቃይተው ከዛ ከሚወዳት ከሚያፈቅራት ሴት ጋር ለያይተው ህይወቱን ምስቅልቅሉ አበላሽተህ ድግምትና መተት አሰርተህበት ሳይበቃ ድጋሚ ያ ሁሉ ህይወቱን ለማበላሸት ይሄ ልጅ ምን ያደርግ? ምን አደረገ? ኤፍሬም አብርሃም ይኖርበት፣ በቃ ህይወቱን ይምራበት፣ ትዳሩን ይምራበት፣ ልጁን ያሳድግበት። ምን እያደረግክ ነው? ሩታም እያደረግሽው ነገር ይጣመኝ አይደለም። በቃ ሳያንስሽ በመተትና በድግምት አፈዘሽው። ይሄ ልጅ ከእንደገና ህይወቱን የተከበረ ትዳሩን የተከበረ ህይወቱን አመሰቃቅለሽ ህይወቱን አበላሽተሽበት ድጋሚ ደግሞ ይሄው ለስራችሁ ይስጣችሁ። እግዚአብሔር ለስራችሁ ይስጣችሁ። በጣም ነው ያዝኝባችኋለሁ። እነ ቡዜ እነ ዳዊት እነ ኤፍሬም እያደረጋችሁት ያለው ነገር እኔ አልተመቸኝም። በቃ ህይወቱን ምን ያርጋችሁ? ከዚህ በላይ ህይወቱን ያበላሻችሁት እንዴ! ልጅ ከሀገር ብንን ብሎ ይጥፋ? እቅዳችሁ ይሄ ነው? ስራ ሰርቶ ልጁን አያሳድግበት? እቅዳችሁ ይሄ ነው? ኧረ ተው፣ የምታረጉት ነገር ተው። የሰውን ባያስቀምጣችሁም የመዳም ቅመሞችን ባያስቀምጣችሁ የሰው ህይወት እያበላሻችሁ ነው እንዴ! በኢየሱስ ክርስቶስ ምን መኪና የተገለበጠ መስሎኝ ነበር እንደዛ። እኔ እኮ ነግሬያችሁ ነበረ። ተው። አንደኛ ኤፍሬም የሚባል ሰይጣን እግዚአብሔር ልኮብናል። እንግዲህ ሁላችሁም ትዕግስት ይኖራችሁ። ግን የምሬ ነው። ኤፍሬም ግን የተባልከ ልጅ ግን እኔ ካንተ ጭንቅላት መውረድ አልቻልኩም። በቃ እያደረክ ያለው ነገር ትክክል አይደለም። አብርሃም ልጁን ያሳድግበት። ተው በቃ እንደዚህ አይነት ድርጊት አትፈጽም ኤፍሬም። እነ ዳዊት ግን ምን እየሰራችሁ ነው? እነ ዳኒ ሮያል ምን እየሰራችሁ ነው እንዴ? ተሽከርካሪ እኮ ነው የያዛችሁ፣ ሰው ሰራሽ እኮ ነው የያዛችሁት። ህይወታችሁ ቢበላሽስ? ተው እንደዚህ አታርጉ። እኔ በጣም ተናድጄ ሩታ በጣም እኔ ላስቀይምሽ ነው። እግዚአብሔር ዛሬ ለመጨረሻ ጊዜ እህትሽን ቀጥሬያታለሁ። በቃ እግዚአብሔርን የምሬን ነው። እኔ ሩታ አንቺን ማስቀየም ስለማልፈልግ ነው። የምሬን ነው። እኔ ዛሬ ሜላትን ቀጥሬያታለሁ። በቃ ስላንቺ ያለው ነገር ከሷ ጋር እናወራለን። የምሬን ነው የምነግራችሁ። በቃ ይህን ቪዲዮ ተከታተሉት እስከ መጨረሻ፣ ጥሩ ነገር ታገኙበታላችሁ ፋሚሊዎች። ሜላትን ቀጥሬያታለሁ፣ እየመጣች ነው እና ግን እስከዛ ድረስ ግን የምሬን ነው የምነግራችሁ። ይህንን ቪዲዮ እስከ መጨረሻ እዩት፣ እግዚአብሔርን እዩት ብያችኋል። ማርያምን ነው የምነግራችሁ። እና ግን እንደዚህ አይነት ድርጊት አይፈጸምም። ሩታ አደብ ግዢ፣ ተይ፣ እግዚአብሔርን አደብ ግዢ። በቃ ከልጁ ህይወት ውጪበት። በቃ እስኪ ትንሽ ራቂ። ለምን ትንሽ አትርቂም? በቃ እያደረግሽ ያለው ነገር ስህተት ነው። በቃ ትክክል አይደለም እያደረግሽ ያለው ነገር።
እና ይኸው እኔ ሜላትን ጠርቻት ይኸው እየመጣች ነው ፋሚሊዎቼ። ሜላትዬ እንዴት ነሽ? ሰላም ነው አለሽልኝ እህቴ? ይኸው ቤተሰቦቼ እንግዲህ ሜላት ከች ብላለች። ከሜላት ጋር ያለውን ነገር እናወራለን ዛሬ ስለ ሩታ። አዎ አሹ እንዴት ነሽ? ሰላም ነው? ሁሉ አማን ነው? እግዚአብሔር ይመስገን። ደህና ነሽ? ቤተሰቦቼን ሰላም በያቸው። ሰላም ፋሚሊ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተስ በያላችሁበት ሰላም ናችሁ ወይ? እግዚአብሔር ይመስገን። አሜን አሜን አሜን። አሹ ቤት ለመጀመሪያ ጊዜ ተገኝቻለሁ። አዎ ዛሬ የቀጠርኩሽ እንግዲህ እንደፈለገኝ አዎ ዛሬ የቀጠርኩሽ እንግዲህ ሰሞኑ እየተደረገ ያለውን ቪዲዮ ምናልባት ካየሽው እነ ሩታ እነ አብርሽ እየሰሩ ያሉትን ቪዲዮ እንዴት ተመለከትሽው? በጣም አዝኛለሁ። እውነቴን እኔ ዛሬ ሩታን ለመውቀስ በአንቺ ልለምናት ነው እኔ አንቺን ያስጠራሁሽ። የምሬን ነው። ትንሽ በቃ አለ አይደለ እያየሁት ያለው ነገር ትክክል አይደለም፣ እያደረገችው ያለው ነገር ትክክል አይደለም። ትክክል ነው ብለሽ ካሰብሽ ደግሞ አንቺ እኔን በቃ መናገር ትችያለሽ። የምሬን ነው። ሰሞኑ እየተደረገ ያለው ነገር ትክክል አይደለም። በቃ ታውቂያለሽ ከሄርሜላ ጋር ጸብ ግርግር እየተፈጠረ ነው። ከቡዜ ጋር ግርግር እየተፈጠረ ነው። ከኤፍሬም ጋር ግርግር እየተፈጠረ ነው። ቤተሰቦቻችን እህት ወንድሞቻችን ያሉበት ሁኔታ ታውቂያለሽ። እና ግን እኔ ዛሬ ላስለምንሽ በቃ እኔ ሩታን ላስለምናት ነው እህቷን የጠራኋት። እህት ወንድሞች፣ የኔ ፋሚሊዎች የምታዩት ያው ይሄንን ቪዲዮ እስከመጨረሻ እዩት፣ ተመልከቱት። እኔ ሩታን ማስቀየም አልፈልግም። ሩታ በጣም ነው የምወዳት፣ በጣም ነው ማከብራት። ከዚህ በፊትም ሩታ ስትበደል ማየት አልፈልግም። ሩታ በቃ የአብርሃም ሚስት ነች ብዬ የአብርሃም ማረግ ነች፣ ወልዳለታለች፣ የሁላችንም እህት ነች ብዬ ለሩታ ስወግን ነበረ። ግን አሁን ደግሞ እኔ ስለ ሄርሜላ ደግሞ ያስጨንቀኛል። እሷም ሴት ልጅ ነች፣ እሷም እህታችን ነች። ሴት ልጅ ማለት ብዙ ነገር ነች እና ስለሷ ራሱ በቃ እኔ ያለ በቃ ምን ብዬ ልንገራችሁ ፋሚሊዎች፣ በጣም ስከራከር ነበረ። ግን ማን ነው ትክክለኛ ማን ነው ጥፋተኛ የሚለውን ነገር ዛሬ እስቲ እኔ አንቺን የቀጠርኩሽ ሩታ አንደኛ ከአብርሃም ህይወት እንድትወጣ ነው። ገብቶሻል አይደል? ምንም ሚስቱ ብትሆን ምንም ፍቅረኛዋ ብትሆን ወልዳለታለች። አዎ አይተናል፣ ብዙ ነገሮችን አብሮ አሳልፈዋል። አዎ ግን ምን አለ መሰለሽ ሜላትዬ፣ ሩታ ከደስታ ጋር ህይወት ጀምራ ነበር ታውቂያለሽ አይደል? ከሱ ጋር ህይወት ጀምራ ነበረ። ከሱ ጋር ደግሞ የተጣሉበት መንገድ ያው ብዙ ነገሮች ተወርቶባቸው ምናምን ነገር የተጣሉበት መንገድ አላውቅም። ግን አሁን ደግሞ ከሄርሜላ ጋር ደስተኛ በሆነበት ሰዓት ላይ ሩታ ደግሞ መጣች። ግን ምን እየተሰራ እንዳለ እኔ ሊገባኝ አልቻለም ሜላትዬ። አሁን እኔ ሩትን እንዳስጠነቅቅልህ ነው። አዎ እንድታስጠነቅቅልኝ ነው። በቃ ከህይወታቸው ትውጣ። በመጀመሪያ አንተ ማን ስለሆንክ ነው ከህይወታቸው ትውጣ ትግባ ምናምን የምትለው? ማን ብለህ ነው የምታስበው? ራስህን እንደማን ነው የምታየው? ትውጣ ትግባ ምናምን የምትለው በኮንፊደንስ። እቺ ልጅ እኮ ሄርሜላ ያን ህይወቱን ስትበጠብጥ ለምን ትውጣ አላላችሁም ሁላችሁ? ነው መጀመሪያም ከአብርሽ ጋር እንድትሆን አትፈልጉም ነው? አይ ይሄ ነገር ምን እንደሆነ ታውቃለህ? እነዚህ ልጆች እኮ ወደዳችሁም ጠላችሁም ማናችሁም ትላንትና አብረው ብዙ ነገር ያሳለፉ ልጆች ናቸው። አብርሽና ሩት የዛሬ አይደለም፣ ሄርሜላ ናት የዛሬ። በመሀል ገብታ ነው እንደውም እሷ በጥብጣ ይሄ ሁሉ ነገር እንዲፈጠር ያደረገችው። እኔ ባይዘው ይህንን ነገር ደጋግሜ ማውራት በጣም ነው የሰለችኝ። እውነት ለማውራታችሁ ለእያንዳንዱ ሰው ማስረዳት በጣም ነው የሚከብደው ታውቃለህ። ነገር ግን መናገር ያለብህን ደግሞ ትናገራለህ። እና እቺ ልጅ በመሀል ገብታ የበጠበጠችው ሄርሜላ ናት። ይሄንን አትርሱ። ወደዳችሁም ጠላችሁም ሄርሜላን የወደዳችሁት እውነት ከልብ ወዳችኋት ሳይሆን ሩት በምታደርገው ድርጊት ተናዳችሁ ሄርሜላን ደገፋችኋት እንጂ ኢሚዲየትሊ ምንም ከሷ ጋር የሚያገናኘው ነገር የለም። ሩትን በጣም ትወዷታላችሁ። አዎ አሁንም እንደምትገለበጡ እናውቃለን። የሆነ ነገር እንኳን ቢፈጠር ማለት ነው። ግን እናንተ አሁን ማስተዋል ያለባችሁ አሁን ላይ የሆነ ያለውን አዎ እያየን ነው። እየተፈጠረ ያለውን እያየን ነው። ሁልጊዜ ባየን ቁጥር ግርግር ነው። አንድም ከመሀላቸው ቆም ብሎ አስተውሎ ተረጋግቶ የሚናገር እንኳን የለም፣ የሚያስረዳ እንኳን የለም። ሁሉም ለጩኸት ነው የሚነሳው። ሁሉም እንደዛ ደግሞ መፍትሄ አይመጣም ታውቃለህ። አሁንም ቢሆን በእልህ ኤፍሬምና ሩት የሆነ ነገር ሊያደርጉ ይችላሉ። ለምን ያለ ስማቸው ስም እየሰጧቸው ነው። መተተኛ፣ ድግምተኛ፣ ቅርጥሶ እየተባሉ ነው። ይሄ ነገር ደግሞ እነሱን የበለጠ እንደዛ እንዲሆን ያደርጋቸዋል እንጂ አብርሃምን እሷ ሩታ ሲጀመር አብርሃምን የሆነ ነገር ማድረግ ብትፈልግ እስከዛሬ እኮ ሳትናገር
ምንም ሳይፈጠር ለነሱም ሳይመጡ የሆነ ነገር ማድረግ ትችል ነበር። ከዚህ በላይ ምን ታረጋለች? ምን አረገች እቺ ልጅ? አይደለም ብዙ ነገር እኮ እየየን ነው። አዎ ድግም ታሰርታበታለች ተብሎ እኮ ሲወራ ሁላችንም ሰምተናል። ሲወራ እኮ ነው። ሩትን ስታቋት እሺ፣ ሩታን ስታቋት እንደዚህ ነው አይነት ልጅ። ሩታን ይሳቃት እንደዚህ አልነበረችም። በርግጥ እንደዚህ አልነበረችም። ግን አሁን ምን እንደው ታውቂያለሽ፣ እሷ ከደስታ ጋር ህይወት ጀምራለች። ታውቂያለሽ፣ ከደስታ ጋር ህይወት ጀምራ ነበር አይደለ? እሱ ደግሞ ከሄርሜላ ጋር ህይወት ጀምሮ ነበር። ደስተኛ ነበሩ። ሄርሜላን ስለማይፈልግ አሁን እየተደረገ ያለው ድርጊት ምንድነው? አሁን እኔ በጣም እግዚአብሔርን የምሬ ነው። ይሄ ለዚህ ሁሉ ስቃይ፣ ለዚህ ሁሉ ድርጊት ከዚህ በፊት ሩታ ከአብርሃም ጋር እንድትሆን እኔ በጣም ብዙ ጥረት አድርጌያለሁ። አይሁን እኮ አይሁን። አሁን ደግሞ ከሄርሜላ ጋር ደስተኛ በሆነበት ሰዓት ላይ ሩታ መጣች። ህይወታቸው ተበጠበጠ፣ ተለያዩ። ይሄ አሁን ጦርነት ላይ እኮ ነው ያሉት እነዚህ ልጆች። አንድ ነገር ቢሆኑስ? የኢራን እና የአሜሪካ ጦርነት ላይ ናቸው አይደለም? ይሄ እኮ በህይወት ላይ ቁማር መጫወት አለ እንዴ ሚላት። ስለዚህ አሁን ምን እናርግ? ሩትን ምን እናርግ? ታይ ምናምን እንልባት። በቃ ከህይወታቸው ትውጣ፣ ትራቅ። ሄርሜላ ከህይወታቸው ትውጣ። እግዚአብሔርን አይደለም እኮ እኔ እግዚአብሔርን የምሬ ነው የምነግርሽ። አለቅላቂ እግዚአብሔርን ታይ። አይደለም ኖ አይደለም። እኔ እስከዛሬ ድረስ ከሩታ ጋር ነበርኩኝ። እግዚአብሔርን ከሩታ ጋር ነበርኩኝ። ይሄ ፋሚሊዎች ይመሰክራሉ። እግዚአብሔርን የምሬ ነው። እኔ አሁንም ቢሆን እኮ ሩታ ወዳታለሁኝ። እህቴ ነች። ክፉዋን አልፈልግም። ግን አብርሃም እየተደረገበት ያለውን ነገር ግርግር አይተሻል አይደለ? እያየን አይደለ እንዴ? አይደለም እየተደረገ ያለውን ነገር እያየሽ አይደለ ወይ? ምን አየው? በኢየሱስ ክርስቶስም ትላንትና አይተሻል አይደል? ኤፍሬም የሚያደርገው ነገር ትክክል ነው? እሺ ኤፍሬም እያደረገ ያለው ነገር ትክክል ነው? ሩታ እያደረገች ያለው ነገር ትክክል ነው? ይሄ ልጅ አዎ ድግምትም መተትም ተሰርቶበታል። ጸበል ይዘነው እንሂድ እኮ ተባብለን እኔና ቡዜ እኮ ተነጋግረናል። ግን ልንሄድ ከለከለችን እኮ ሩታ። ምንም ስለሌለበት እንዴ በል የተባለው እኮ ነው እያለ ያለው። አድርግ የተባለው እኮ ነው እያደረገ ያለው። ሚላት ቆም ብለሽ አስቢ እንጂ ይሄ ልጅ ቆይ አብርሃም በህይወት ከሌለ ሩታ መኖር ትችላለች ነው? ምን ነው በሱ ውስጥ ነው የምታነፍሰው? ሲሪየስ የምሬን እኮ ምነግርሽ። እስከዛሬ ነው ተለያይተው እየኖሩ አይደል? እሺ አሁን እኮ እወዳለሁ አፈቅራለሁ ብላ እኮ ድጋሚ ሁለተኛ እኮ ቻንስ ሰጥቷት እኮ መታለች። እቺ ልጅ ራሱ እኮ ነው የመጣው ልጄ ሚስቴ ብሎ ወሰዱኝ አለ። እሱ ከሄርሜላ ጋር መሆን ነው የሚፈልገው። ለዚህ ሁሉ ድርጊት የዳረገው ኤፍሬም ወንድሙ ነው። በቃ ከሩታ ጋር እንዲሆን ነው የሚፈልገው። ምን አረገ ኤፍሬም? ምን አላደረገው ነገር አለ? ብር ተከፍሎት እኮ ነው መተትና ድግምት ያሰራው። ዝም በል በእናትህ። ኧረ አይደለም እግዚአብሔርን የምሬ ነው። እኔ በጣም ነው ማከብርሽ። አንድ ነገር እንገርህ እኮ በጣም ነው የምወድሽ፣ በጣም ነው ማከብርሽ። አይደለም በጣም ጥሩ ተው። የአንተ ክብር የአንተ መውደድ ይቅርብኝ። ነገር ግን እነዚህ ልጆች አቁመ በእኔ ፊት ስትሰርባቸው ኧረ በጣም ያሳዝናሉ። እግዚአብሔርን አይደለም ያሳዝናሉ። በጣም ትልቅ ሰዎች ነው እነሱ። ከነሱ እኛ ምን እንማር? እኔ እናንተ ቆመን ልንግባባ የምንችለው ስንደማመጥ ነው። ካልተደማመጥን አንድ ደቂቃ አላወራም። አይገርምም? እነዚህ ልጆች እኔን አቁመ በእኔ ፊት ኤፍሬም እንደዚህ ብር ተከፍሎ ሲከፈለው ነበርክ፣ ሩታ ስታስደግም ነበራችሁ። ነገ ትቆጩበታላችሁ፣ ታፍሩበታላችሁ። ያልሆነችውን ሆናለች ብላችሁ ስም እየሰጣችሁ ያላችሁ በሙሉ ማለት ነው። ሩት ሲጀመር ከእንደዚህ ነገር ወይ ተበርቹ ይሰራም ዛሬ አድጋ ምናምን እንደዚህ አያችኋት። እቺ ምንም አታውቅ ልጅ ከዛ አሁን ሁሉም መፍረድ ጀመረ። ለምን? በእርግጥ ያው ከሚሆነው ነገር የተነሳ ነው ሰው እንደዛ ሊናገር የሚችለው። ግን ደግሞ አንድ ነገር ስትናገር አንተ ከነ ማስረጃው ሊሆን ይገባል። በእርግጥ አዎ ማስረጃ ያስፈልግሻል። በእርግጥ አዎ። ግን እኔ ምን እንዳለ ታውቂያለሽ? እኔ አሁን ሩታ ጋር ደውዬላት እኔ አብርሃምን ጸበል ይዤው ልሄድ ነው፣ አብርሃምን ፍቀጅልኝ፣ እኔ ጸበል ይዤው ልሄድ፣ ይሄ ልጅ ካለበት ችግር እናውጣው። ከዛ በኋላ ከፈለገ ከሩታ ጋርም ከፈለገ ከሄርሜላ ጋር መሆን ይችላል። ግን እኔ ወደ ዋናው ነገር ልምጣልሽ። እኔ አብርሃም ማለት ነው ከፈለገው ሰው ጋር መሆን ይችላል። ከፈለገ ከሩታ ጋር ከፈለገ ከሄርሜላ ጋር መፍቱ ነው። እኔ እዛ ላይ የሰው ትዳር ላይ ጣልቃ መግባት አልፈልግም። ግን ምን አለ መሰለሽ እኔ አብርሃምን እናድነው ነው ያልኩት። በቃ አብርሃምን እናድነው ጸበል ይዤው ልሂድ ስላት አይሆንም አይደለም አንተ ማን ስለሆንክ ነው ምናምን ነገር አለችኝ። መወለድ እኮ ቋንቋ ነው። እሱ ልክ ናትም ልክ ነህም። ምን በላ ከባለቤቱ በላይ ያወቀ ቡዳ ነው ይባላል። አጠገቡ ያለችው ሚስቱ ናት። እድሜ ልኩን ይሄ ልጅ ነገ ወደ ራሱም ተመለሰም አልተመለሰም ታመመም አልታመመም እታስታመመውም የሆነ ነገር ቢፈጠርም አብራው የምትኖረው እሷ ናት። እህት ወንድም እኮ አይደለም እኮ እናት አባት አይደለም እኮ እድሜ ልኩን የሚኖረው አብራው የምትኖረው እኮ
ነገ ቢታረቁም ባይታረቁም እሷ ናት አይደል? በእርግጥ እኮ ያቃተን እኮ ሁላችንም አንድ ሰው ላይ ስንፈርድ ልክ ነው እንዴ ነገሩን እያረጋገጠን ነው የምንሄደው። ታውቃለህ ያ ነገር በቃ ልክ ነው ብለን ነው የምንወስደው። በቃ ለምን ሁሉም አንድ ሰው ላይ ሲጮህ ልክ ነው እሷ ናት እንደዚህ ያደረገችው ምናምን ይላል። ግን እሷ እንደዚህ ነገ እኮ ራሷ ወይም ደግሞ እሱ ራሱ ወይም ወደ ራሱ ተመልሶ ወይም ደግሞ ወደ ቀድሞ ማንነቱ መጥቶ እንደዚህ ትክክል ነሽ ሚላት እያለ እኮ ነው። እሱም እኮ እያለ ነው። ግን እኮ እያየሽ ካለ አብርሃም በል የተባለው ነው እያለ ያለው። እንደዚህ አድርግ፣ ምን ላድርግ፣ እንደዚህ አድርግ እንዴ ታዞ እኮ ነው እያደረገ ያለው። እንደዚህ አድርግ። የዚህ ሁሉ ድርጊት ለዚህ ሁሉ ስቃይ ያደረገው ወንድሙ ራሱ ነው። በቃ እኔ ኤፍሬም እያደረገ ያለው ነገር እየተመቸኝ አይደለም። እና ስታቆት ኤፍሬምን ራሱ ማለት ነው ኤፍሬምን ትላንትና አሁን በዞር ብላችሁ እኮ ማስተዋል አለባችሁ። የአሁኑን ብቻ ሳይሆን መፍረድ ያለብን አልሹ ትላንትና ኤፋ ለአብርሽ ምን አይነት ሰው ነበረ? ሲጣላ ተው አብርሽ እንደዚህ ሲያጠፋ እየተቆጣው አው እስከ ዛሬ ድረስ የት ነበረ? ሩታ ከአብርሃም ጋር ስትለያይ እስከ ዛሬ ድረስ ኤፍሬም የት ነበረ ነው? የት ነበረ? አሁን ይሄ ልጅ በቃ አብርሃም ራሱ እኮ አምኗል። ካስታወስሽ አብርሃም ራሱ እኮ አምኗል። ኤርሚላ ያረገዘችው ከኔ ነው ብሎ እኮ አምኗል። ተናግሯል እኮ አይደል? ስለዚህ እናጋባቸው። እኔ አብርሃም ከፈለገው ሰው ጋር መሆን ይችላል። ገብቶሻል አይደለ? እኔ በዚህ ሰዓት ግን አብርሃም እንዲድን ነው የምፈልገው። በየትኛውም አጋጣሚ አይደለም እኔ በየትኛውም አጋጣሚ አብርሃም ሜላትዬ በየትኛውም አጋጣሚ እኔ አብርሃም እንዲድን ነው የምፈልገው። በቃ ወደ ማንነቱ እንዲመጣ ነው የምፈልገው። እኔ ከሩታ ጋር ሆኖ እኔ ከሉሌም ቢያሳድ ከሩታ ጋር ቢሆን እኔ ደስተኛ ነኝ። ስለ እውነት ነው የምነግርሽ። እግዚአብሔር ምስክሬ ነው የምነግርሽ። እኔ አብርሃም ደስተኛ እንዲሆን ነው የምፈልገው። በቃ እኔ ለአንዴና ለመጨረሻ ጊዜ የምለምንሽ ነገር ሩታ ወይ ጸበል ይዛው ትሂድ ወይም ደግሞ ለኛ ትስተን እኛ ጸበል እንውሰደው። ይሄን ነው የምለምንሽ። እኔ አብርሃም ደስተኛ እንዲሆን እኔ ነግሬያችኋለሁ ፋሚሊዎቼ። እኔ ከሩታ ጋር የሚሆን ከኤርሜላ ጋር የሚሆን ችግር የለብኝም። እኔ የሱ ህይወት የሱ ደስታ የኔ ደስታ ነው። ይሄን ነው የምፈልገው። እኔ ግን ለአንዴና ለመጨረሻ ጊዜ እኔ አብርሃም ሩታ ይዛው ጸበል ትግባ ነው በቃ። ካልሆነ ለኛ ትስተን እኛ ጸበል ይዘነው እንሂድ ነው። ይሄ ነው እየለመንኩሽ ያሉት። ይሄን ነገር ምናልባት እኔ ስደውልላት ስልክ አላነሳም ስላለችኝ አንቺ ስደውልላት ምናልባት ልታነሳ ስለምችል ይሄን ነገር ይሄን ቪዲዮ ካየችው ምናልባት እስቲ እኔ ልትረዳኝ የምፈልገው ነገር እኔ ላድነው ጸበል ይዤው ልሄድ ነው። ከፈጣሪ በታች የሰው ልጅ ለሰው መድኃኒት ነው አይደለ ሚሉ። ስለዚህ እኔ ጸበል ይዤው ልሄድ ነው። ይሄንን ነው ያልኩት። በቃ እኔ ያለውን ነገር ይሄ ነው የምነግራችሁ። እኔ አብርሃም በየትኛውም አጋጣሚ እንድድን ነው የምፈልገው። ዛሬ እህቴን ሜሉን የቀጠርኳት ወይ ሩታ ይዛልን ጸበል ትግባ ወይም ደግሞ ለኛ ትስተን እኛ ጸበል ይዘነው እንሂድ። ይሄ ልጅ እናድነው ነው የምለው። በቃ እኔ ከዚህ በላይ ጨርሻለሁ። በእርግጥ ምንድነው እኔ አሁን ማናችሁም ላይ መፍረድ አልችልም። አብርሽ ከሚሆነው ነገር የተነሳ ሁላችሁም አስባችሁ ለሱ ሊሆን ይችላል። ግን ደግሞ እኛ በሙሉ ኮንፊደንስ ብንናገረው ነገር ቢኖር ልጁ ምንም አልሆነም፣ ወደፊት ምንም አይሆንም። ከዛ በተረፈ ሁላችሁም ከሩት ራስ ላይ ውረዱ። ነገ ታፉበታላችሁ። አሹ ለምን እቺ ልጅ ያለ ስሟ ስም እየሰጣችኋት ነው? ሩት ላይ ሁላችሁም ሩት ላይ መታችሁ እየደፈደፋችሁ ነው። ሩትን ደም ቆም ብላችሁ ማስተዋል ያቃታችሁ ነገር ሩትን ስታቋት እንደዚህ አይነት ልጅ አልነበረችም። ዛሬ ከመሬት ተነስታ አብርሃም ላይ ሊያሰራ ምናምን አትል። በፍጹም ሙሉ በሙሉ ከእንደዚህ አይነት ነገር እሷ ነፃ ናት። እኛ እንመሰክራለን፣ ሙሉ ምናቃት ማለት ነው እንመሰክራለን። ሲቀጥል እውነት ካሰባችሁለት አብርሃምን ጥሩ ህይወት ወይም ደግሞ ወደ ቀድሞ ማንነቱ እንዲመለስ ከፈለጋችሁ ባካችሁ ተዉት። በቃ ተዉት። እናንተ ብትተዉት ሰላም ነው የሚሆነው። ልጁ የእናንተ ወሬ የእናንተ ግርግር ነው ልጁን በሽታውን እያባባሰ ያለው። ተዉት በቃ። እሱ ከቻላችሁ ተዉት፣ ከህይወታቸው ውጡ። በቃ ይሄን ነው ልልህ። ህይወቱ እንደዚህ እያለን ያውን አብርሃም እንደዚህ እያለ እንዴት ይቺ ነው የምወጣው? በቃ ውጡ በእናታችሁ። እንደዚህ በተናገራችሁ ቁጥር እሱ እያባሰበት ነው ያለው። የሰው ወሬ አይደለም። አሁን እኮ የሱ ምንድነው ችግሩ ብለሽ ብትጠይቂኝ አብርሃም ምን ያስፈልገዋል ብትይ ጸበል ብቻ ነው የሚያስፈልገው። በቃ አንዴ ለአንዴና ለመጨረሻ ይሄ ነገር ድግምትም ይሁን መጠጥም ይሁን ምንም ይሁን ይፈታል። ጸበል የማይፈታው ነገር የለም። ለአንዴና ለመጨረሻ ጊዜ ሁላችንም ተረባርበን ጸበል እንውሰደው በቃ። እና ቤተሰቦች አይታችኋል። እኔ ታውቃላችሁ ከዚህ በፊት ምን ለሩታ ያለኝ አመለካከት ሁላችሁም ታውቃላችሁ።
እኔ በጣም የምወዳት የማከብራት እህቴ ነች። ገብቷችኋል? እና ግን ሄርሜላም ልክ እንደዛው የምወዳት የማከብራት እህቴ ነች። አብርሃም የምወደው ወንድሜ ነው። እኔ አብርሃምን እናድነው ነው ያልኩት። እህት ወንድሞቼ እንግዲህ እኔ ምንም የምለው ነገር የለም። ሁሉ ነገር ለእናንተ ለቅቄላችኋለሁ። ብቻ እስከ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። አመሰግናለሁ።